ቻው ከተባባልን በኋላ ለምንድነው ስልኩን ወዲያው የምትዘጋው? ቺት ለማድረግ ቸኩዬ። ይሄንን ነው መስማት የምትፈልጊው? ቻው ከተባባልን በኋላ የዘሪቱን ዘፈን እንድዘፈን ነው የምትጠብቂው? ለምንድነው ስልኩን የምትዘጋው? ዝም ብሎ ይቁጠር ታዲያ። የምትናገሪውን ግን ትሰሚዋለሽ? ወደፊት ሚስት የሚሆን ሰው ንግግር ነው ይሄ? ለማታውቂው ለቴሌ ያሳለፈሽ እየሰጠሽኝ እኮ ነው። ሱፍ ለብሶ በመኪና ቢመጣማ ምን እንደምታረጊ ፈጣሪ ወቀው። የማናወራ ከሆነ ስልክ መዘጋት አለበት። አይዶን ነው የሰው ትንፋሽ ሙሉ ቀን መስማት ውስጥሽን ሐሴት የሚሞላው ከሆነ ይቅርታ። ህይወትሽ ባዶ እንደሆነ ነው እየተረዳው ያለሁት። ማንም ሰው ማይጠጋውን ነገር ነው እንዴት ጠጋውት ብዬ ራሴ እንድጠይቅ ነው ያረጋው። ቻው ከተባባልን በኋላ ቻው እኮ መደምደሚያ ነው፣ አዝማች አይደለም የኔ እህት። ትምህርት ቤት ሄደሽ አስተማሪውን ጫማ ነው እንደምታየው አልተማርሽም? አንቺ ቻው ከተባልሽ በኋላ ስልኩ መዘጋቱ ነው የገረመሽ አይደል? ሰው እኮ ፍርድ ቤት ተከራክሮ ሳይጨርስ ይፈረድበታል። ታዩ ለነገሩ እኔ ነኝ ጥፋተኛ። ስልኩን ማንሳቴ ነው ስተቱ። አስተካክላለሁ።